እሺ እና እስኪ ስለ አስሀበል ካፎች እስኪ ትንሽ ነገር በልልኝስ። አስሓበል ካህፍ የዋሻው ጓዶች ወይንም የዋሻው ባለቤቶች አላህ ስብሓነ ወተዓላ በቁርአን ላይ ከሰየማቸው ምዕራፎች መካከል አንደኛው የዋሻው ሰዎች የሚል ነው። የዋሻው ሰዎች እነማን ናቸው? ምንስ ናቸው? ምን ያክልስ ናቸው? ለምንድን ነው አላህ ስብሓነ ወተዓላ በቁርአን ላይ ታሪካቸውን የገለጻቸው? አላህ በቁርአን ላይ ሲጀምር ገና ምን አለ ስለነሱ? አም ሐሲብተ አነ አስሓበል ከህፊ ወረቂም ካኑ ሚን አያቲና ዐጀባ ይላል። የዋሻው ባለቤቶች በጣም ከአስደናቂ ተአምራቶች መካከል ናቸው እያለ ይገልጻቸዋል። እነዚህ አካሎች ካኑ ሚን አትባዕ ዒሳ ዓለይሂ ሰላም፣ ከዒሳ ዓለይሂ ሰላም ትክክለኛ ተከታዮች ነበሩ። በታቸዋል የዒሳ ዓለይሂ ሰላም ትክክለኛ ተከታዮች ነበሩ። በዘመናቸው በእምነታቸው በአንዱ አምላክ በአላህ ስብሓነ ወተዓላ ላይ ባለማጋራታቸው ምክንያት በእምነታቸው በጊዜው የነበረው ንጉሥ ፈተናቸው። ሮማውያኖች የዛኔ በጣም በርካታ ሀገራቶችን ተቆጣጥሯቸው ነበር። በታቸዋል የዛኔ እነዚህ አካሎች ከአንዱ አምላክ ከአላህ ስብሓነ ወተዓላ ፈቀቅ ሊያደርጓቸው ሞከሩ። እነዚህ ልጆች ግን ወጣት ልጆች ናቸው፣ በእምነታቸው ጸኑ። ኢዝ አወል ፊትየቱ ኢለል ከህፊ ፈቃሉ ረበና አቲና ሚን ለዱንከ ረሕመተን ወሀይእ ለና ሚን አምሪና ረሽዳ ፈضረብና ዐላ አዛኒሂም ፊል ከህፊ ሲኒነ ዐደዳ ثመ በዐስናሁም ሊነዕለመ አዩል ሒዝበይኒ አሕሷ ሊማ ለቢሱ አመዳ እያለ ይናገራል። ኢዝ አወል ፊትየቱ ኢለል ከህፍ ታሪኩን ልንገራቸውና ቁርአኑ እናነባዋለን እንተረጉመዋለን። ከዛ እነዚህ አካሎች በእምነታቸው ምክንያት ተፈተኑ። በህዝብ ፊት ቁመው ከአንዱ አምላክ ከአላህ በስተቀር ሌላ ማንም በእውነት የሚመለክ አምላክ የለም ብለው በጋር ተናገሩ። በጊዜውም የነበረው ንጉሥ በእነዚህ ላይ አወጀባቸው እንዲያዙና እንዲገደሉ። ከዚያ በኋላ እነዚህ ወጣቶች ከእምነታቸው የማይመለሱ ከሆነ ወደ ግድያ እንደሚሄዱ ሲያውቁ ጊዜ እምነታቸውን ይዘው ጥለው ሸሹ። በአቅራቢያቸው ወደሚገኝ ዋሻ ውስጥ ገቡ። በዚያ ዋሻ ውስጥ ገቡ። አላህ ስብሓነ ወተዓላ እነዚህን አካሎች ጠበቃቸው በሚገርም ተአምራዊ አጠባበቅ። የአላህን ድንቅ ስራ ተመልከቱ። እነዚህ ዋሻ ውስጥ ገቡ። አንድ ውሻ አብረው ተከትሏቸው ነበር። ያን ውሻ አላህ ስብሓነ ወተዓላ ዋሻ ውስጥ እንዲገባ አልፈቀደለት። በሩ ላይ ቁጭ ብሎ ልክ ወደ ፊት ዙሯል፣ እነሱን ይጠብቅ ዘንድ ማለት ነው። እዚያው ቁሟል። ለምንድን ነው አላህ ስብሓነ ወተዓላ ውስጥ ላይ እንዳይገባ ያልፈቀደለት? ውሻው ግን እንዳለ ነው። ተመልከቱ። ሳይበሰብስ ምን ሳይል ቁጭ አለ። ለምን ያክል ጊዜ? ለ309 ዓመት ያክል ቆዩ። ገብተው ዋሻው ውስጥ እንቅልፋቸውን ብቻ ነው አላህ እንቅልፍ ብቻ ለቀቀባቸው። ለ309 ዓመት ወለቢቱ ፊ ከህፊሂም 300 ሲኒነ ወዝዳዱ 9 በዋሻው ውስጥ 300 ዓመት ቆዩ፣ 9ንም ጨመሩ ይላል። 309 ዓመት ቆዩ። እንቅልፍ ነው የተለቀቀባቸው። ያ ጀማ ለምንድን ነው ውሻ ውስጥ እንዳይገባ የተደረገው ከተባለ ምክንያቱም አላህ መላእክቶችን ሊልክላቸው ነው። ለምን? ለነዚህ ለዋሻው ባለቤቶች ውስጥ ላይ ገብተው መላእክቶቹ ወደ ቀኝና ወደ ግራ እንዲያገላብጧቸው። ገብታችኋል አይደለ? ወንቀልቡሁም ዛተል የሚን ወዛተል ሽማል አለ። ወደ ቀኝና ወደ ግራም አገላብጣቸዋለሁኝ አለ አምላክ አላህ። ያ ማለት ሰውነታቸው በአንድ ቀኝ ጎን ብቻ ቢተኙ ይጎዳል አይደለ? ያ እንዳይሆንባቸው አላህ ስብሐነ ወተዓላ መላእክቶችን ልኮ ወደ ቀኝ ወደ ግራ ያገላብጧቸው ነበር። ገብታችኋል? መላእክቶች ደግሞ ውሻ ካለበት ቦታ ሊገኝ አይችሉም እና ያንን ውሻ እንዳይገባ ያደረገው አላህ ስብሐነ ወተዓላ ለዚያ ነው። መልአኩ ጅብሪል ዓለይሂ ሰላም ምን አለ? ኢና ነሕኑ መዓሸረ ልመላኢካ ላ ነድኹሉ በይተን ፊሂ ኪላብ ወተማሲል አለ። እኛ መላእክቶች ውሻና ምስል ካለበት ቤት አንገኝም አለ። ገብታችኋል አይደል? ስለዚህ ያሉ ለምንድን ነው ውሻ ካለበት ቦታ የማይገኙት መላእክቶች ከተባለ ምክንያቱም መላእክቶች ንጹህ ናቸው፣ ጠሃራ ናቸው። ጠሃራ ቦታ ካልሆነ በስተቀር አይገኙም። ገብታችኋል? የተወሰኑ መላእክቶች ሲቀሩ እነዚያም ማን ናቸው? መልአኩ መለኩል መውት የሞት መልአክ። እርሱ የትም ቦታ ብትሆን የሞት መልአክ መጥቶ ይወስዳል ጊዜ ከተወሰነበት። ከዛሊክ ልክ እንዲሁ ከተበት አዕማል ልዕባድ የሰዎችን ስራ ጸሐፊዎች መላእክቶች ወኢነ ዓለይኩም ለሓፊዚነ ኪራመን ካቲቢነ ያዕለሙነ ማ ተፍዓሉን ብሏል። በእናንተ ላይ የተከበሩ ጠባቂዎች አሉ ይላል። ገብታችኋል? ወኢነ ዓለይኩም ለሓፊዚን በእናንተ ላይ ጠባቂዎች አሉ። ኪራመን ካቲቢን የተከበሩ የሆኑ መላእክቶች ጸሐፊዎች እያለ ገለጻቸው።
ያዕለሙነ ማ ተፍዓሉን የምትሰሩትን ሁሉ ስራ ያውቃሉ አለ። እነዚህ አይለዩአቸውም። መላኢከቱ ረሕማ የእዝነት መላእክት ግን እነዚያ እንዲህ አይነት ነጃሳ ቦታ ላይ አይገኙም። እነሱ ብቻ ካስ ናቸው። هذا الكلام من النبي صلى الله عليه وسلم ومن جبريل عليه السلام عام يراد به الخصوص وهي ملائكة الرحمة የእዝነት መላእክቶች ናቸው እንጂ የሚታሰብበት ሁሉም መላእክት እንዳው ነጃሳ ቦታ አይገኝም ማለት አይደለም። ገብታችኋል አይደል? ያ እና እየገቡ እዛ ያገላብጧቸው ነበር መላእክቶቹ። ወንቀልብሁም ذات اليمين وذات الشمال እነዚህ ለ309 ዓመት ማንም ጠላት ወደዚያ እዛ እንዳሉ አውቀዋል ንጉሶቹ የሀገሪቱና ሰራዊቶቻቸው። ገብታችኋል አይደል? እዛ እንዳሉ ያውቃሉ። ነገር ግን ሄደው ማውጣት አልቻሉም። እነዚያን የዋሻ ሰዎች ልክ ሲቀርቡ ጊዜ አላህ ሱብሓነሁ ወተዓላ በልባቸው ውስጥ ማንም ጠላት መጥቶ ጫፋቸው እንዳይነካ ሽብርን ይጥልባቸው ነበር፣ ይፈሩ ነበር። ለው እጠለዕተ ዐለይሂም ይላል ሙሐመድ ሆይ የዛኔ ብቅ ብትል ኑሮ ለወለይተ ሚንሁም ፊራራ የምትሸሽ ሁነህ ጀርባህን ሰጥተህ በሮጥክ ነበር ይላል። ወለሙሊእተ ሚንሁም ሩዕባ ከእነርሱ ልብህ በሽብር በተሞላች ነበር ይላል። ማንም ጠላት መጥቶ እነሱን ለመያዝ የተፈርቶ የተሸበረ ሆኖ ጀርባውን ሰጥቶ የሚሮጥ ቢሆን እንጂ በሰላም አይቆማትም ነበር እዛ። ይህን ሁሉ አላህ ሱብሓነሁ ወተዓላ ያደረገው ለእነርሱ እንክብካቤ ነው። ምክንያቱም መሲሁን በትክክለኛው መንገድ የተከተሉ መልካም የአላህ ባሪያዎች ነበሩ። እነዛ ልጆች ምን ያክል ናቸው ወደሚለው እንምጣ። በደንብ አስተውላችሁ ከሆነ ቁርአን ላይ ምን ያክል እንደሆነ የሚያውቃለ እና አንብበው አንቀጽ ሰየቁሉነ ሰላሰቱ ራቢዑሁም ከልቡሁም ሰየቁሉነ ይላሉ ማለት ሰላሰቱን ሶስት ናቸው፣ ራቢዑሁም ከልቡሁም አራተኛው ውሻቸው ነው ይላሉ። አይሁዶች መጥተው ነብዩ ሰለላሁ ዐለይሂ ወሰለምን ምን ያክል ናቸው ብለው ጠይቀው ነው ነቢይ ካልሆነ በስተቀር የነዛን ታሪክ ማንም ሊያውቅ የሚችል የለም ብለው መጥተው ነብዩ ሰለላሁ ዐለይሂ ወሰለም የነቢይነታቸው ማረጋገጫ ይሆን ዘንድ አላህ ይህን እውቀት ሰጣቸው። የእነዚህን ታሪክ አላህ በየትኛው መጽሐፍ ላይ አላወረደም፣ ግን በትውፊት ያውቋቸው ነበር። አይሁዶች የሚደንቁ ተአምራዊ ህዝቦች እንደሆኑ ሙሐመድ ነቢይ ከሆነ ያለምንም ጥርጥር የነዛን ታሪክ ይነግረናል ብለው መጥተው ጠየቋቸው። ያቀረቡላቸውንም ቻሌንጅ መለሱላቸው። አያቸው አይደል? ነብዩ ሰለላሁ ዐለይሂ ወሰለም ስለነዛ ታሪክ ነገሯቸው። ሰየቁሉነ ትኩረታቸው አይሁዶች ግን ሞኝነታቸው ምኑ ላይ ነበረ? ቁጥራቸው ምን ያክል ነው የሚል ነው። ተመልከቱ። አላህ ግን ትኩረት እንዲያደርጉ የፈለገው ምኑ ላይ ነው? በእነዚያ ላይ ያደረገውን ድንቅ ስራና ተአምራቱን ነበረ። ሰየቁሉነ ሰላሰቱ ራቢዑሁም ከልቡሁም አለ አምላካችን አላህ። ይላሉም አለ ሶስት ናቸው እነዚያ ዋሻ ሰዎች፣ አራተኛው ጋር ውሻቸው ጋር አራተኛ ናቸው ይላሉ። ወየቁሉነ ኸምሰቱን ሳዲሱሁም ከልቡሁም ረጅመን ቢልገይብ ወየቁሉነ ይላሉ ኸምሰቱን አምስት ናቸው፣ ሳዲሱሁም ከልቡሁም ስድስተኛቸው ደግሞ ውሻቸው ነው ይላሉ። ረጅመን ቢልገይብ የሩቅ ነገርን በመገመት እያለ ተናገረ። አሁን እዚህ ቦታ ላይ ይሄን አላህ ሱብሓነሁ ወተዓላ በግምት እየተናገሩ እያለ አወገዘው። ይሄን ንግግራቸውን በደንብ አስተውሉ፣ ስንት እንደሆነ እንድታውቁ። ምክንያቱም እንደሚታወቁ መጨረሻ ላይ ላ ያዕለሙሁም ኢላ ቀሊል ብሏል አላህ አይደለ? ጥቂት አካል ካልሆነ በስተቀር አያውቃቸውም ብሏል አይደለ? ስለዚህ ጥቂት ከተባሉት መካከል አብዱላህ ብኑ አባስ ሲናገር ወአነ ሚነል ቀሊል አለ፣ እኔ ከነዛ ጥቂት ከተባሉት መካከል ነኝ አውቃለሁኝ እያለ ይናገራል። ታዲያ እንዴት ነው ሊያውቅ የቻለው አብዱላህ ብኑ አባስ? አያውን በደንብ አድርጋቸው ተደብር እንድታደርጉት ላሳያችሁ። አላህ ሱብሓነሁ ወተዓላ ሶስት ናቸው አራተኛቸው ውሻቸው ነው ያለውንና አምስት ናቸው ስድስተኛቸው ውሻቸው ነው ያለውን ይሄን ንግግራቸውን አወገዘው። ረጅመን ቢልገይብ ብሎ ገለጸው። ከዚያ በኋላ ያለውንስ ላ ይሄንን በጥርጣሬ መልክ አላደረገውም። ቀጣዩ ሰየቁሉነ ሰላሰቱ ራቢዑሁም ከልቡሁም ወየቁሉነ ኸምሰቱን ሳዲሱሁም ከልቡሁም ረጅመን ቢልገይብ ወየቁሉነ ሰብዐቱን ወሳሚኑሁም ከልቡሁም ወየቁሉነ ሰብዐቱን ሰባት ናቸው ይላሉ፣ ስምንተኛቸው ደግሞ ውሻቸው ነው። ይሄንስ ጥርጣሬ ብሎ ገለጸው አላህ? ላ ቁል ረቢ አዕለሙ ቢዒደቲሂም ጌታዬ ስለ ቁጥራቸው አዋቂ ነው በላቸው። ማ ያዕለሙሁም ኢላ ቀሊል ላ ያዕለሙሁም ኢላ ቀሊል ጥቂት አካል ካልሆነ በስተቀር አያውቃቸውም እያለ አላህ ሱብሓነሁ ወተዓላ ተናገረ። አያቸው አይደለ? ስለዚህ አብዱላህ ብኑ አባስ ወአነ ሚነል ቀሊል አለ፣ እኔ ከነዛ ጥቂት ከተባሉት ከሚያውቋቸው መካከል ነኝ ይላል። ስለዚህ ስንት ናቸው? ሰባት ናቸው፣ ስምንተኛቸው ውሻቸው ነው። ምክንያቱም አላህ ሱብሓነሁ ወተዓላ ከዚያ በፊት ያለውን በጥርጣሬ በግምት ተናገሩ ብሎ ያንን ንግግራቸውን አወገዘው። አንከረ ዐለይሂም ቻል ይሄኛውንስ ጥርጣሬ ብሎ ገልጾታል? ለፍጹም አልገለጸውም። ስለዚህ ያ ነው እና እነዚያ የዋሻው ሰዎች እነዚህ ናቸው ታሪካቸው።
أم حسبت أن أصحاب الكهف والرقم كانوا من آياتنا عجبا إذ أوى الفتية إلى الكهف نزع والتاتوش ودواشوا بتتقوا كزيالا فقالوا ربنا آتنا من لدنك رحمة جيتاشنا الله وكأنت يهون الإزنة هلق سنارو وهيئ لنا من أمرنا رشدا كنقراتشن رقمو كانون نقر أمشاشلن بلو ملكام النقر أمشاشلن بلو الله لمرت فضربنا على آذانهم في الكهف سنين عددية لبزوع مثلا ذاكر بجرات شولاي أتمتعوني يالي ناكرال يا مالت جرى الله سبحانه وتعالى انكلف لك كبارشو بالنفس لاي امي قرنو انكلف انه لك كبارشو لمن ياكل امتانيو انكلفاشون لسوسمتو 9 عمت كسوسمتو 9 عمت بوحال الله اندي النسو አደረጋቸው በቁርአን ላይ ሲናገር وكذلك بعثناهما لك እንዲሁ ቀሰቀስኳቸው አለ ليتساءلوا بينهم በመካከላቸው እንዲጠያየቁ ዘንድ ልክ ከ309 ዓመት በኋላ ተነሱ የዛኔ ጠላት አሳዷቸው ነበር የገቡት አይደለ አሁን ዘመናቶች ተቀይረዋል 309 ዓመት አልፏል 3 ትውልድ ተቀይሯል አንድ ትውልድ 100 ዓመት ነው አይደለ ያ ሁሉ አልፏል ልክ ሲነሱ ጊዜ قال قائل منهم على بلاكاችን አላህ ከመካከላቸውም ተናጋሪው እንደ ሲል ተናገረ ከም ለቤቱም ምን ያክል ጊዜ ነው እዚህ ዋሻ ውስጥ የቆየረው ተባባሉ قالوا لبثنا يوما او بعض يوم ዝጋሩ ተአምሩ አንድ ቀን ወይ ግማሽ ቀን የቆየ ነው አሉ አያችሁ 309 ዓመት ቆይተው አላህ በእነርሱ ላይ ልክ አንድ ቀን ወይንም የግማሽ ቀን ቆይታ ያክል ብቻ እንዲሰማቸው ነው ያደረገው አያችሁ የአንድ ቀን ወይ የግማሽ ቀን ቆይታ ያክል ብቻ እንድትሰማቸው አድርጓቸዋል قالوا ربكم اعلم بما لبثتم ከመካከላቸው ደግሞ ግማሾች ምን አሉ ምን ያክል ጊዜ እንደቆየን ጌታችን አላህ አዋቂ ነው አሉ فبعثوا احدكم بورقكم هذه يارو ገንዘብ አወጡና ከኪሳቸው በዚህ በገንዘባችሁ እስኪ ምግብ አንዳችን መጥቶ ሄዶ እንዲገዛ እንላክ ተባባሉ فلينظر ايها ازكى طعاما ጥሩ ምግብ የሆነችዋን በደንብ አድርጎ ይመልከት የሚገዛውን ሰው አሉ ولياتكم برزق منه ከዚያም ገዝቶ ሲሳይን ያምጣላችሁ ተባባሉ وليتلطف አደራ የሚሄደው አካል ይደበቅ ለምን ምክንያቱም እነዚህ ሰዎች ሲገቡ ጊዜ ዋሻ ውስጥ ተፈላጊዎች ነበሩ ታዳኞች ነበሩ ያ ጊዜ መስራቸዋል ገና 300 ዓመት እንደተቀያየረ አላውቁም وليتلطف ይደበቅ ولا يشعرن بكم احد አንድም ሰው እንዳያውቅበት ሄዶ የሚገዛውን ሰው አደራ እንዳያውቅባችሁ ተደብቆ ምናምን ተሰትሮ እንደዚህ ይሄድ ተባባሉ ለምን انهم يظهروا عليكم يرجموكم እነርሱ ካገኛችሁና ከይሄን ነገር ካወቁባችሁ አሁን ከተገኛችሁ ይቀጠቅጧችኋልና ይገርፏችኋል ይደበድቧችኋልና አው يعيدكم في ملتهم ካሉነ ደግሞ ወደ መንገዳቸው ወደ ጣዖት አምልኮአቸው ይመልሷችኋልና ولن تفلحوا اذا ابدا ወደ መንገዳቸው ወደ ባዕድ አምልኮአቸው ከተመለሳችሁ ደግሞ መቼም ቢሆን አትድኑም አሉ ያሰላም አሁንም ስለ ተውሂዳቸው ነው የሚያስቡት ያ መንገድ ከኢስላም ካስለቀቋቸው ወደ ባዕድ አምልኮ ከመለሱን መቼም አንድንምና አደራችሁን ተደብቆ ይሄድ ይግዛ ተባባሉ ልክ ሲሄዱ ጊዜ እዚህ ጋር ሲሄዱ ጊዜ ዘመናት ተቀያይረዋል አልፈዋል ከዚያ በኋላ ልክ ፍራንክ ሲታይ ዛሬ ዘመን ፍራንክ አይደለም የሚያዙት ከየት ናቸው ተባሉ ታወቁ እዛ በኋላ ተገኘ ከየት ና የዋሻው ሰዎች ነኝ ብለው አሳወቀ ጓደኞችህን አምጣ ተባለ አመጡ በሰዓቱ ለካ ያ ዘመናት ሲቀያየር ጊዜ እነዚያን ሰዎች በጣም ጻድቅና መልካም ሰዎች እንደሆኑ ህዝቡ የተረዳበትን ጊዜ ነው አላህ Subhanahu Wa Ta'ala ይቀሰቀሳቸው አያችሁ ጊዜውን ካመቻቸው በኋላ ነገር ግን እነዚህ አካሎች ወደ ባዕድ አምልኮ የገቡ ናቸው ልብ በሉ ወደ ባዕድ አምልኮ የተጠጉ ናቸው አንዱን አምላክ አላህን ያውቃሉ ወታቸዋል እነዚያን የዋሻ ሰዎች ደግሞ በጣም መልካም ሰዎች መሆናቸውን ያውቃሉ ግን ወደ ሽርክ ገብተዋል እነዚህ ሰዎች ልብ በሉ እነዚህን ያከብሯቸዋል ስለዚህ وكذلك اعثرنا عليهم على الله ቀጥሎ ልክ እንዲሁ እነርሱን እንዲገኙ አደረኳቸው አለ አገኛቸው አላህ ነው እኮ እንዲገኙ ያደረገው ለምንድን ነው ይሄን ያደረገው ليعلموا ሊያውቁ ዘንድ አለ ان وعد الله حق የእኔ የአላህ ቃል ቀጠሮ እውነት እንደሆነ እንዲያውቁ ዘንድ ምን አይነት ቀጠሮ አላህ ከሙታኖችን ዳግም እንደሚያስነሳቸው ለማሳየት ያደረገው ድርጊት ነው ይሄ ከ309 ዓመት በኋላ ያው እናስነሳዋቸው እነዚህን
እናንተንም ቢሆን የትንሣኤ ቀን ለማስነሳት ከሙታንን የሚሳነኝ አይደለም የሚለውን ነገር በልባቸው ላይ ሊያጸድቅላቸው ዘንድ ነው አላህ የሚያደረገው። ወከዛሊከ አዕሰርና ዐለይሂም ሊያዕለሙ አነ ወዕደላሂ ሐቅ ወአነ ሰዓተ ላ ረይበ ፊሃ ትንሣኤ ምንም ጥርጥር እንደሌላት ላረጋግጥላቸው ዘንድ ነው አለ። ትንሣኤ ማለት ከሙታን መነሳት ማለት ነው። ያውና ከ309 ዓመት በኋላ እነዚህን ያስነሳሁኝ አምላክ እናንተንም ነገ የትንሣኤ ቀን ማስነሳት ለእኔ የሚሳነኝ አይደለም የሚለውን ሊያረጋግጥላቸው ዘንድ ነው አላህ ሱብሓነሁ ወተዓላ። ኢዝ የተናዘዑነ በይነሁም አምረሁም በመካከላቸውም በነገራቸው ላይ ሲጨቃጨቁ በነበር ጊዜ ይላል። ፈቃል ብኑ ዐለይሂም ቡንያና ከዚያ በኋላ እነዚህ ሰዎች ተመልከቱ፣ በእነርሱ ላይ ቤተ አምልኮን ስሩባቸው ተባባሉ። ከታቸው ቃል ለዚነ ገለቡ ዐላ አምሪሂም ለነተኺዘነ ዐለይሂም መስጂዳ በነገራቸው ላይ ያሸነፉ አካሎችም በእነርሱ ላይ ቤተ አምልኮን እንሰራባቸዋለን አሉ። እና ይህ ነው ጻድቆቻቸውን መልካሞቻቸውን እነሁም ኢዛ ማተ ፊሂም ረጁሉ ሷሊህ በነው ዐለይሂም መስጂደን እንዳሉት ነቢ ሰለላሁ ዐለይሂ ወሰለም ለዕነቱላሂ ዐለል የሁድ ወነሳራ እያሉ ይናገራሉ። እነርሱ መልኮቻቸው ላይ በሚባቸው ጊዜ በእነርሱ ላይ ቤተ አምልኮን ይሰሩባቸዋል ብለው ተናገሩ። ከዛ በኋላ የዒሳን መንገድ የበረዙ ሰዎች ናቸው እነዚያ ሰዎች። በእነዚህ ጻድቅ ናቸው ቅዱስ ናቸው በሚል ቤተ አምልኮ ሰሩባቸው። በዚያ ለነተኺዘነ ዐለይሂም መስጂዳ እያለ ይናገራል። እንዳጠቃላይ ይህ ነው የዋሻው ሰዎች ታሪክ። እጅግ በጣም አስደናቂ አካሎች ናቸው። ወተረ ሸምሰ ኢዛ ጠለዐት ተዛወሩ ዐን ከህፊሂም ይላል። ፀሐይ በምትወጣ ጊዜ እነርሱን እንዳታንጸባርቅላቸው አላህ የፀሐይን አቅጣጫ ሁሉ ይቀይርላቸው ነበር። የሚገርማቸው ذات اليمين وإذا غربت تقرضهم ذات الشمال وهم فجوة ذلك من آيات الله ይህ ከአላህ ድንቅ ተአምራቶች ነው እያለ ይናገራል። እነዚህን መልካም ባሮች አላህ ወዷቸዋልና የፀሐይን አቅጣጫ ለእነሱ ሲል ይቀይርላቸው ነበር። በዋሻው በምታልፍ ጊዜ እንዳታንጸባርቃቸውና እንዳትጎዳቸው እያለ አያቸው። ፀሐይ አላህ ስብሐነሁ ወተዓላ ይቀይርላቸው ነበር አቅጣጫዋን። እና እነዚህ ናቸው ዋሻው ሰዎች እጅግ በጣም አላህን የሚፈሩ ደግና መልካም የተውሂድ ባለቤቶች ነበሩ። ፈቃሉ ረቡና ረቡ ሰማዋት ወልአርድ አሉ። በንጉሱ ፊትና በሀገሪቱ ህዝብ ፊት ላይ ቆመው